ይራተ ይረበና ልጁን ሰርቃችሁ ነው ብሎ ጭራሽ ወደኛ ነው የተመጣመው ማለት። እኔ ግን የተከሰስንበትን ጉዳይ ለማየት በጣም ቸኩያለሁ። አቶ ሳሙኤልና ወይዘሪት እሙሽ ከአቶ ኤፍሬም ከተባለ ግለሰብ ገና የ20 ቀን ህፃን በመስረቅ የራሳችንን ልጅ ሰረቃችሁ ብለህ ከሰስከን። አሁን የመጣ ነው ነገር እስኪጣራ ድረስ ልጁ እሱ ጋር መሆን አለበት። እዛ እንዴት አልቆረጡም እንዴ? እዛ እኮ እንደሄድን ያው አሰሩ ምናምን የሚቆይ ምናምን ቢሆን ነው እንደዛ የሚያደርጉት። ቶሎ ብለን እኛ ሰው ዘመድ ቤተሰብ ምናምን ተሰበሰበ። ከዛ ዋስ ሲባል ጊዜ ፈቀዱልን። በዋስ ወጣ። በዋስ ነው የወጣችው? አዎ እግዚአብሔር እኔ በጣም ነው የደነገጥኩት። ግን በጣም ግራ ገብቶኛልና ማለት አልገባንም። የታሰርንበት ምክንያት ራሱ አልናቸው የተጠራንበት ጣቢያ ማለት ነው ስንላቸው ጊዜ ዝርዝሩ እዚህ ውስጥ አለ ወረቀት፣ ይሄ የክሱ ዝርዝር ማለት ነው። እነሱ ጋር መስጠት አይቻልም፣ ግን ኮፒ አድርገው ተባብረው ምናምን ሰጡ ማለት ነው። እና እዚህ ላይ አሁን ዝርዝሩ አለ። እኔ አላነበብኩትም ስላልገባኝ ደንግጫለሁ ለራሴ ማለት ነው። እኔ እንደውም የመሰለኝ ምንድነው ሰውየውን ከሱ ጋር ይተዋወቃሉ እንዳለን ቤት በኩል ተገናኝተው እኛ መጣኛ እኮ ነው ያመጣነው አይደል እንዴ? እንዴት ነው ከሱ ጋር የሚተዋወቁት? ተመድቦልን እኮ ነው። ፖሊስ ሄደን ስንከስ እዛ ጋር ሰው እያስፈራራን ነው ስንል እከሌ ሄድና በቁጥጥር ስር ያውለው ተብሎ ተመድቦልን ነው ይዘን ጀመር ብዙ ነገር ማለት ነው። ከዚህ በፊት ሲያወራ የነበረውን ሰምተሻል? ፖሊስ ጣቢያ ሄደን ለብቻ ያመጣ ነው ሰው ጋር እንዴ ሊገናኝ ይችላል? ከዚህ በፊት ሲያወራ አልነበረ? የሆነ ታይም ደውልነት ስልክ ለሱ ደውልነት እኛ ፖሊስ የራሴ የሆነ ፖሊስ አለኝ አለኛው እና አትርከሙ ምናምን አይነት ነገር እሱ እንዴት ሊሆን ይችላል? እኛ ሌላ ቦታ ሄደን የከሰስ ነው እንዳለ ፖሊሶቹ በሱ ስር ናቸው ያልሽ። የዛን ቀጠና ፖሊስ ዋናውን የሚያውቀው ከሆነ በቃ ሊያረግለት ይችላል። ስልክ አልተደዋወለማ ሲጀመር አረግ መጣ ግግ ነው ይሄ ከማን ጋር አይተባበርም ሲጀመር ማለት ነው። እሱ ራሱ መጀመሪያ በደንብ ሲያስከብርለት ነበር። ይሄ ወረቀት የሆነ ነገር አስደርጎ አምጥቶ ነው እንጂ በምንም ታምር ህግ ከሱ ጋር ወረቀቱ ማለት ነው እላው ላይ ያለው ክስ ነው እንጂ ውሸት ወረቀቱ ፖሊሱ እንዳየው ከመታዘዝ ውጪ ሌላ የሚያደርገው ነገር የለም። ቅድሜ የታዘዘው እዚህ ጋር እኛ እንድንታሰር የሚያደርግ ወረቀት ኖሮ በመቀስ አሳጥርና ከዛ በኋላ በዚህ በቃ ሙሉ ሙልጭ አድርገህ ታነሳለህ። ሰው የምር እንደ ውጭ ለሌላ ነገር ነው ያለው ሰው እና እንደዚህ ሆኜ ነው ያልቀመጥም። የታለ መቀመጫ ነበር ወይስ ነው የምትፈልገው? ለአሁን ማለት ነው ገና እንግዲህ እሱ ካለ ምንድን ነው እሱ ልጁን ሰርቃችሁኝ ነው ብሎ ጭራሽ ወደኛ ነው የተመጣመው ማለት ነው። እንዴት ተመሳስሎ ቆይ ተመሳስሎበት ምናምን ነው ወይስ ምንድን ነው? እኔ እኮ ግራ አይገባም። ልጃችንንም ደግሞ ይዘን ተመልሰናል። ቢያንስ የሚመጣውን ነገር ለመቀበል ቢያንስ ህግ ከያዘው ጉዳዩን እየመጣ ለስራ ሊያዝ ስለማይል ነው ህፃኑ የሚያመጣ ነው። እዚህ ነው ያለው ህፃኑ። እሱማ ህግ ስላዘዘን ነው ልጃችሁን አምጡና ቤት አስገቡ። ምክንያቱም አንደኛ ነገር ልጅ ማሸሽ እኛም ግራ ገባ ነው። ቤተሰብ ጋር ወስጄ ስላስቀመጥኩት ነው ወይ እንደዚህ አይነት ነገር መባል የሌላ ሰው ልጅ መስሏቸው ነው ወይ ግራ ተጋባው እኔ እና ብንረዳ ከዛ በኋላ ለመከራከርም ጠበቃ ለመፍጠርም ይመቸናል ማለት ነው። ሰሪ እና ስለዚህ ሳስረዱታል ይጠየቃል። እሱ እንደላጨና ወንጀል ነው እሱ ይጠየቃል። ስለሱ ይጠየቃል። ግማሹ መጀመሪያ እንትን እያደረኩ
ቢብሎ ነው ዳኒ አትችልበትም ይሄው እየቆረጥኩት እኮ ነው እኮ አታስጠጋኝ እንዳትቆርጠኝ ሰውነት የትንሽ አጠር ካለ ማሽን ይቆርጠዋል ማሽኑ የታለሽ ማሽኑ እጅ ላይ ነው እኮ ምንድን ነው አለው ሻርስ ዳኒ ማችልበት ከሆነ ወይ ይቅር በእናትህ ጫን ብለህ እንትን በለው ምንም እንዳይቀር ፀጉር በቃ እዛን ስንት ለፍቻ ያሳደግኩት ፀጉር ነው ስብሎ ከሱ ጋር ወደ ላይ ነው የሚቆረጠው ከስር ወደ ላይ ነው ከታች በዚህ በኩል ያለው እንዲህ ነው የሚቆረጠው ኦኬ ከስር ጀምሮ እኔ ግን የተከሰስንበትን ጉዳይ ለማየት በጣም ቸኩያለሁ ማለት እስቲ ይሄ ነገር ይላል የተሰጠኝ ወረቀት ነው ይሄ ወረቀት ለምን የማይታየው እንትን ብዬ እኮ ነው እኔ ፈርቼ እኮ ነው እስቲ ምን ነው እኮ ላነበው ነው ላንብበውና ከዛ በኋላ ተፈጠረው ጉዳዩ ህፃን ልጅ ስለመስረቅ ወንጀል እኛን ማለት ነው እኛውን የህፃን ልጅ የሰረቅን ሰዎች ነን ማለት ነው ገብቶሻል እኔና አንቺ ሲጀመር ፖሊስም የያዘን እኮ ለዚሁ ጉዳይ ነው ሲጀመር ማለት ነው አቶ ሳሙኤልና ወይዘሪት እሙሽ ከአቶ ኤፍሬም ከተባለ ግለሰብ ገና የ20 ቀን ህፃን በመስረቅ ለ11 ወራት ያክል ቤታቸው በመደበቅ ያቆዩ ሲሆን ሲጀመር ይሄ ኤፍሬም ልጁን እነሱ ጋር መሆኑን አውቆ ከ11 ወራት በኋላ በራሱ መንገድ ህፃኑን ሊሰርቅ ይችላል እንግዲህ በዚህም እሱ መጠየቅ አለበት ተፈቅዶለት ነው አይደለም እንጂ በራሱ መንገድ እያለ እኮ ነው ፖሊስ ነገር ግን ድጋሚ ልጁን በመውሰድ ድብደባ ፈጽሞበታል ልጁ ላይ እኛ ለምን ፈጽምበት ወይስ እሱን ነው ለኛ የሚደበደበው ህፃኑን በመውሰድ ነው እንጂ ህፃኑን ወስደን እሱን ደብድበነው የለ አዎ ምክንያቱም ልጃችን ነበረ ተደብድበዋል መሻለኛ እኮ እሱን እኮ ነው የሚሉት እሱንም አመልክቶብና ነገር ግን ድጋሚ ልጁን በመውሰድ ድብደባ ፈጽሞበታል በመሆኑም ጉዳዩ እስከሚጣራ ድረስ አቶ ሳሙኤልና ወይዘሪት እሙሽ በቁጥጥር ስር እንዲውሉ ይህ ትዕዛዝ ተላልፏል እንግዲህ ወረቀት ይዞ ነው መጥቶ ያሳሰረን ማለት ነው ቆይ ማለት አንዳንድ ጊዜ እግ ማለት ነው ነገር እንትኖችን አያይም እንዴ ብልጥ ነው ማለት ነው ወረቀት በጣም ይታመናል ሲቀጥል ደግሞ ማስረጃ እኔ ማስጣፍ እኮ ባስካጻፍኩኝ እኮ ቆይ እንዴት እሱ ሲጀመር የኤፍሬም እዚህ ጋር ገብቶሻል ግን ያ የተባለው የኤፍሬም ልጅ እኮ እንደሆነ እኮ ነው እያወራ ያለው እኮ የኤፍሬም ልጅ ነው ታዲያ እኔ ምን አውቃለሁ የገዛ ልጅ ኤፍሬም ማን ነው ሲጀመር አላውቀውም ኤፍሬም እኮ የሚባለው እኮ እዚህ ጋር ልጁን እኛ የራሱ ልጅ አምጥተን እዚህ ቤት አገተን ቢሆን እሺ የራሱ ልጅ ወስዶ በተገላቢጦሽ እኛ መከሰስ አለብን ማረጋገጫ ምን አለ ምን ማረጋገጫ ጋር መሄድ አይጠበቅበትም ስለ ማረጋገጫ ነው እንዴ የምታወራው እናት ናና ፀጉሬን ጨርሰኝ ያገባኝ እኮ የእናንተ ልጅ አይደለም ስሙ ለብቻ የእናንተ ልጅ አይደለም ማለት ነው ይሄ ስህተት ነው እየሆነም ያለው ስህተት ነው ምናልባት እኔ ሰውየው ተሳስቶ እንዳውም ብዬ አስባለሁ ሲጀመር ጤነኛ አይደለም አይምሮ ደና አይደለም ሲስቃይ ተዋል ባለፈው እዚህ ጋር እኛ ማለት እዚህ ጋር የጋ ካል ኖሮ እንዴት ሲስቅ እንደነበረ ማለት ሲሳለቅ እንደነበረ ጤነኛ ሰው እንደዛ አረጋግጥ ሲጀመር ሲቀጥል ደግሞ የሰው ልጅ ነው ብሎ መጥቶ እዚህ ጋር እንደዛ ስለዚህ ጉዳዩን ህግ ከያዘው ማለት ነው እኛ እያንዳንዱን ነገር ህግ በሚለን መሰረት እየሄድን ነገሮችን እንላለን ልጁ እንደሆነ ስራችን ነው የራሳችን ልጅ ቤታችን ነው አለቀ ሲጀመር እኮ እኔ ልጅ ነው ፀጉሬን ማን ነው ኮኮሎ ሚት ነው የምትሆነው እቺ ልፈትላ ከዋቶ ማን ነው
ማን ነው ዛሬ? ምን ፈልጋችሁ መጣችሁ? በቃ እዛው ህግ ቦታ እንጨርሳለን ተባለ አይደል? ሁሉም ነገር እንደኛ እኮ የምንመፍጠን በቃ ተረጋጋ። ለነገር ለናሰውቅ ነው ያመጣው። አንተ ምኑን ነው የምታሳውቀኝ? አይደለም የራሳችን የመጣውታ መጠየቃችንም በቃ አንተ አዳምጥ። የራሳችንን ልጅ ሰረቃችሁ ብለህ ከሰስከን። ምናልባት ጊዜና ገንዘብ ለአንተ ሊሆን ይችላል አሁን ላይ መቼም በህጋዊ መንገድና በትክክለኛ መንገድ ብትሄድ ኖሮ ይሄን ነገር ማድረግ አትችልም። በህጋዊ መንገድ ነው እኮ የሄድኩት። ከህግ አካል ጋር ነው እያመጡ ያሉት። ከህግ አካል ጋር እናንተ ይሄ እንዳይፈጠር ጠይቂያችሁ ነበረ። በፈለጋችሁት መንገድ መሄድ ትችላላችሁ አልኳችሁ። ዝርዝሩ ወረቀት ተሰጥቶ ነበር። የክስ ዝርዝር ተሰጥቶ ነበር። እኛ ያንተ ልጅን ሰርቀን እንደሆነ ነው እየተነገረን ያለው። የለህም ያንተ ልጅ መሆኑ ምንም አይነት ምስክርም ማስረጃም የለህም። ማስረጃ ወይ ማስረጃ መጣላ ክስ እኮ ነው ይሄ። ክስ ነው በቃ ክስ። ወደ ክሱ አሁን ክሱ ተጀመረ እንጂ ማስረጃው ያንተ ሊሆን የሚችለው ስለዚህ ያንተ ሊሆን የሚችለው ማለት ነው። ልጁ ያንተ እንደሆነ ምን ማስረጃ አለ? ማስረጃውንማ ታያዋለህ በጊዜ ትደርስበታለህ። ማስረጃ ጋር መሄድ አይጠበቅብንም። አሁን ይወጣችሁ ምንም ለማውራት አይደለም። ምን ፈልጋችሁ ነው የመጣችሁ? ቤታችን አትምጡ። ከዚህ በኋላ አንተም በትክክል ለህግ አካል የምትሰራ ከሆነ ለመከሰስ ሲጀመር ከዚህ በኋላ በጣም ይቅርታ አድርግልኝ ይሄንን ቃል በመናገሬ ከሱ ጎን መሆን ያለ መሆኑ በራሱ በይሳት ያጠራጥራል። ከሱ ጎን እንደሆነ አይደለም አሁን የመጣሁት። አሁን የመጣ ነው ነገር እስኪጣራ ድረስ ልጁ እሱ ጋር መሆን አለበት። ልጁን ሊወስደው ነው የምልህ እስኪጣራ ድረስ ልጁን ይወስደው እሱ ጋር እንደዚህ አንገት እንደምታረው እንደዚህ ብትደጋ ተቀልዳለች። የማይገርምህ እየቀለድኩ ፈልግሽ ሲል ለጀማዛ ከህግ በላይ ነሽ። አዎ ከህግ በላይ ነኝ። ያው ቃል አልቃ አይገርምህ። የምን ሲጀመር የህግ አካልም ላይሆን ይችላል። በቃ እግዚአብሔርን የህግ አካል አይደለም አራስሽ ነሽ። መታወቂያ ባይተናል እኮ ይሄኔ በብር ነው በቃ በብር ነው። ለተቀበልሽ ያለሽ እኮ የህግ አባል አይደለም ምናምን ለማለት አይደለም እዚህ ጋር የመጣሁት። አሁን መታወቂያዬን አሰጭሻለሁ አይደል? ቅድም የህግ አባል እንደሆንኩ በስነ ስርዓት ላይ ይቅርታ ማየት ይችላል ራሱ ነው። እሺ የህግ አካል መሆንን አወቅን፣ ግን ይኸውልህ አሁን አንተንም እንዲና ገንዘብ ተቀብለ ነው ማለት ወንጀል ነው ሲጀመር። አይቻልም። ይገባል። በደምብ እየለፈለፈች አለፈልኩኝ እኮ እንደዛ ካልሆነ ልጄ ራሴ ልጅ ማንም ግን ይኸውልህ ሳጅን እኛ ጉዳዩን ህግ እስከያዘው ድረስ ጉዳዩን እስኪያልቅ ድረስ እናቱ ጋር ነው ልጅ መሆን ያለበት እንጂ ዝም ብሎ የማይታወቅ ሰው ጋር አይደለም። ገና ደግሞ ጡት አልጨረሰም ይሄ ልጅ እየጠባን ሊቸገር ይችላል። ምግብ መብላት አልቻለም። እኛ ልጃችንን በ20 ቀን እሱ ላይ ምንድነው ነው በ20 ቀኑ ወስደው ነው የሚለው። እኔ ጋር ኖሯል እኮ ልጁ ምንም የሚቸገር ነገር የለም። ከዚህ በፊት ይሄን እናንተ የምወስኑት ነገር አይደለም። እኛ በ20 ቀን አይደለም የወሰንነው። ልጁን ከተወለደበት ደም ከነበረበት ገና ከተረገዘበት ጊዜ ጀምሮ ነው። ምንድነው እሱ የት ነው ያለው ልጁ? እንዴ በቃው ከእናንተ ጋር ለመከራከር እንደሚመጣ ነው። የሌላ ልጅ ድምጽ ነው የሰማው። እዚህ የለም ምናምን ማለትም ማብራራትም አይጠበቅብንም። የገዛ ልጄ ለማንም ከቤት አልሰጥም ነበር። አንዴ ቤቱ ላይ ፍተሻ ሳይደረግ ልጁን አምጡትና ፍተሻ አልሰጥም። ልጅ የለም ምንድነው የለም ልጅ ፈልግ ይልባል። አዎ ከህግ በላይ አንድ ነገር ብሩት ያማቻል እንዴ? ከህግ በላይ ናችሁ እናንተ። ሲጀመር መጠየቅ ካለብህ አንተ ነህ በህግ የምትጠይቀን። እሱ ይውጣል። የት ነው ሞታ? አውጣ እኔ ልጄን ለመውሰድ ነው የመጡት። የትም አልወጣም። እኔ እኮ ነው እየጠየቅኳችሁ ነው አይደል? አሁን ታፈን ሞልታ ልጄን አትበል። ይሄ ሰውዬ ጤነኛ ካልሆነ አማኑኤል ይሰዱት። ይኸውልህ ሳጅን አሁን ይኸውልህ ያለ ፍርድ ቤት ትእዛዝ ነው የመጣችሁት። ዝም ብላችሁ መውሰድ አትችሉም ልጁን። ስለዚህ ሌላ በጊዜ እንነጋገራለን። አሁን ውጡልን። ያለ ፍርድ ቤት ትእዛዝ አይደለም የመጣው። የፍርድ ቤት ትእዛዝ ይዋሰያል። ልጅ ነው የመጣሁት እና አሁን ቤቱ ላይ ፍተሻ አድርገን ልጁን ካለ ይዘን እንሄዳለን። ልጁ እዚህ የለም። ፍተሻ እንድናደርግ የታዘዘ ትእዛዝ ነው ከፍርድ ቤት የመጣው። ሁሉንም ህጋዊ በሆነ መንገድ እየሰራልን ያለው ማለት ነው። መፈተሽ እንችላለን ነው። ለምን ትፈትሻለህ? እሱ ለምንድን ነው የፈትሸው? እሱ ይቆምልን እዚህ ጋር። እያየኸው እሱ
አንተ አውሬ ነው ጣ ለምን ነው አንተ ትዞ እንዴ አንተ ለምን ቁጭ በል ወይ እንትን በል ውጣና ጠብቀኝ ብለው መፈተሽ ያለብኝ እኔ ነኝ ፈትሽ ማድረግ ያለብኝ ነገር አደርጋለሁ እሺ ሳጅን እዚህ ውስጥ ምንም የለም የሚያረጋችሁበትን ቦታ ራሳችሁ ነው የምታውቁትና ወጣችሁ ውስጥ ህፃን ልጅ መርፌ እኮ አይደለም እንዴት ነው የምንደብቀው የለም ተባላችሁ እዚህ የለም እኮ በቃ መስማት ነው ያለባችሁ አልተናገረንም እኮ ይሄ ነገር እኮ አላሳወቃችሁም እኔ ቤቱን እንዳለ ቤቱን ሁሉ ነገሩን አውቀው የለም ሲጀመርኛ በሲቪል ልብስ አንፈልግም በቃ ትክክለኛ የህግ አካል የራሳቸውን ዩኒፎርማቸው ለብሰው መጥተው እኛን ይጠይቁኝ ማስረጃ ሳይችሻለሁ ማስረጃ ይፈልገ ማስረጃ አልቀበልም ብዙ ፌክ የሚሰሩ ነገሮች አሉ ብዙ ፌክ አንተ ደግሞ የሚያምን ሰው አለብሽ እዛ ውሸት እንደዚህ አደንዘዛ አንተ ወንም ቀረን ሳይነገር ቤቱን አውቀዋለሁ የልጁን ድምጽ ሰምቻለሁ ደግሞ ቤቱን ከኔ በላይ እነሱ ያውቁት ነው የሰማው ነው የልጅ ድምጽ እዚህ ቤት አዎ እዚህ አይደለም ከጎረቤት ነው ውጭ ነው የሰማው ፈተሻችሁ አይደል ፈተሻችሁ አይደል እሱ ጋር እንዳለ ፈቅጅላ የምታቆነ ና ማስየት ይችላል ለምንድን ነው እሱ እንደሱ የምትፈቅድለት ሁላችሁ ማጥቡ ዘረፋን እንደ ልጃችን ላይ የምትፈጽሙ አንተ ምንድን ነው እንደዚህ የሚሆኑ እንዴ የት ከቤት ውስጥ ትሄዳለች ይዘውን ለምን ነው የሚሰደው ምን እያደረጋችሁ ነው ልጁ ሻይልም ልጁ እኮ ሻይልም ለምንድን ነው የምታስገድዱት በቃ ልጁ አባት ሆነ እኔ ሁላችሁ ነገር ፈጥረው ልጄ ላይ ምናምን አትበለህ ምንም ማድረግ አልችልም እዚህ ጋር ልጄን አምጣው ልጄን ይዛልፉ ለምንድን ነው ሳጅን ምንም ነገር ማድረግ አልችልም ሳጅን መረጋጋት ልጁን ይዞብን እንዴት አንፈቅድም አንድ ጊዜ እሺ የፍርድ ቤት ወረቀት ሳይከራ አረ ለዚህ ነው መሆን ያለበት ተረጋጋ አንድ ጊዜ ነው ልጁን የምትፈልጉትን ነገር እዛው መጥተይ እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችሎ መለየት ፍቅር ቆይ ታረጋጊ እኔ ራሴ እንትን እከተላቸው ፖሊስ ጣቢያ ድረስ እከተላቸው እዛ ይቺ ተቀብዬ ነይ አንቺም ማልክሽባቸው ልጄን መልስልኝ ልጃችንን መልስልኝ በእግዚአብሔር እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችሎ መለየት መላመድ